ላቀፍ ድህነት ውስጥ እንዲማቅቅ እየተደረገ ነው። ሌላው ቀርቶ ገዝተው መብላት የሚችሉ ሰዎች ያተረፉትን ምግብ እንኳን ድሃ እንዳያገኘውና ነፍሱን እንዳያሳድርበት ፖሊሲ አውጥቶ ተግብሯል። እያንዳንዱ ዜጋ $2.1 ያነሰ ገቢ ይኖረዋል የሚል ግብ አስቀምጦ ዓለም እየሰራ ባለበት በዚህ ወቅት ብልጽግና ግን እያንዳንዱ ዜጋ $575 ባለ ዕዳ እንዲሆን ማድረጉን ይፋ አድርጓል። እያንዳንዱ ኢትዮጵያዊ $575 ባለ ዕዳ እንዲሆን የተደረገው ለገዢዎች ቤተ መንግሥት ግንባታ፣ ለጦርነትና ለሹማምንት ምቾት መጨመሪያ ተብሎ ከና IMF ብድር በመምጣቱ ምክንያት ነው። በዚህ ደረጃ በሁሉም ግንባር ህዝብን ያደህየውና እያደህየ ያለው አገዛዝ ኢትዮጵያውያንን ጉንዳን ሲል በራሱም በምስለኔዎቹም በኩል ይዘልፋል። ከአንድ ዓመት በፊት ዮናታን አክሊሉ የተናገሩትና ድሃን ጉንዳን የማለት ጉዳይ ጠቅላይ ሚኒስትሩ ከዚህ ቀደም ብለው ኢትዮጵያን መምራት ሚሊዮን ጉንዳን መሸከም ነው ብለው በማያወላውል አማርኛ ተናግረውታል። አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ዮናታንና አብይ ድህነትን ሸኝተውታል። ዛሬ አንዱ ሌላውን ሸላሚ ናቸው። ዮናታን በአዲስ አበባም በሐዋሳም አያሌ ሀብት ያላቸው ዲታ መሆናቸው በእነ አዲስ ዘመን ጋዜጣ ላይ በወጣው የሐራጅ ሪፖርት ሳይቀር የተረጋገጠ ነው። ጠቅላይ ሚኒስትሩ ያደጉበት ሕይወት አስከፊ ድህነት እንደነበር ገልጸው ይህንን ግን ጠቅላይ ሚኒስትር በመሆን ድህነትን ተበቅየዋለሁ ብለዋል። ዮናታን በሰባኪነት አብይ በጠቅላይ ሚኒስትርነት የተላቀቁትን ጠኔ በሌሎች ላይ ሲያዩት ተጸይፈውት ይርገፈገፋሉ፣ እያንገሸገሻቸው ይናገራሉ። ዮናታን አክሊሉ የቤተ መንግሥቱ ቤተኛ ናቸው። ጠቅላይ ሚኒስትሩ ከዮናታን አስተምሮ ወስደው ስለ ብርጭቆ ውሃና አየር የተናገሩትን ብዙዎች ያስታውሱታል። ዮናታን ደግሞ ከጠቅላይ ሚኒስትሩ የጉንዳን ምሳሌ ወስደው ድሃን ቂመኛና በአመሉ ምክንያት ያጣ አድርገው ያቀርቡታል። ይሄ ብርጭቆ ባዶ አይደለም። ይሄ ብርጭቆ ባዶ አይደለም። አየር አለበት። በውስጡ አየር አለ። ውሃ ስታስገባ አየሩ ይወጣል። ልክ ውሃ ስጨምርበት በምታውቁት ሕግ ስፍራ ይለቃል። ድሃ ጥቁር ጉንዳን አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ዮናታንና አብይ እንዲህ ያለ መናበብ ያላቸው፣ አንዱ በፓርላማ የተናገረውን ሌላኛው በቸርች ውስጥ የሚደግም ናቸው። አንዱ ሌላውን እግዚአብሔር የመረጠውና የሾመው ነው ብሎ የሚያምን ነው። ጠቅላይ ሚኒስትሩ ለዮናታን